የምናየው ሲ ዩኒት ሲባል 163 ካሬ ሲሆን በጣም ሰፊ የሆነ የሳሎን ይኖረዋል። ቀጥታ ፊት ለፊት የምናገኘው ባልከኒያችንን ነው። ባልከኒያችን ቆንጆ እይታ አለው ማለት ነው። እንደዚህ በኩልም ብትሉ ቆንጆ ቪዎችን እናገኛለን። ሙሉ አዲስ አበባን እናያለን ማለት ይቻላል እዚህ ባልከኒ ላይ። በሁለተኛ ደረጃ ደግሞ ስንሄድ የምናገኘው እንግዲህ እንደምታዩት ከዚህ በጣም ሰፊ ሳሎን ነው እያየን ያለ ነው። በጣም ሰፊ ሳሎን ነው ያለን። ከዛ እዚህ ጋር ደግሞ የምናየው ምንድነው አንደኛውን መኝታ ክፍል ነው። አንደኛው መኝታ ክፍል ይሄን ይመስላል። የልጆች መኝታ ክፍል ማለት ነው። ቆንጆ መስኮታችንን እንደምታያት ሙሉ የፀሐይ ብርሃን የሚያገኘው ክፍል ነው ያለን ይሄኛው። ሁለተኛው መኝታ ክፍላችን ደግሞ ማስተር ቤድሩሙ ሲሆን ማስተር ቤድሩሙም እንደምታዩት በጣም ቆንጆ አሪፍ አቀማመጥ ያለው መኝታ ክፍል ነው። እዚህ ጋር ሻወር ሽንት ቤታችንን እና ባልከኒያችንን አንድ ቦታ ላይ እናገኛለን። ሻወር ሽንት ቤታችንን ቀድመን እንየውና ይሄን ይመስላል። ሻወር ሽንት ቤታችን በጣም ሰፊ ቆንጆ አቀማመጥ ላይ የሚገኝ ነው። ባልከኒያችን ደግሞ ችን ትመስላለች። ቆንጆ እይታ ነው ያለው። በጣም አሪፍ ባልከኒ ነው። አሪፍ ቪው የምናገኝበት ባልከኒያችን ነው። ይሄን ይመስላል እንግዲህ እንደምታዩት በጣም ቆንጆ ነው። እንግዲህ ማስተር ቤድሩሙንም እዚህ ጋር እንደምታዩት አሪፍና ሰፋ ያለ ቀለል ያለ ማስተር ቤድሩም ነው ማለት ነው። ይሄን ይመስላል። በሶስተኛ ደረጃ ላይ ደግሞ የምናገኘው ሁለተኛው ወይም ደግሞ ሶስተኛው ወይም ደግሞ ገስትሩም የምንለው ነው። ለምንድን ነው ገስትሩም ያልኩት? ይሄኛው ሰፋ ያለ መኝታ ክፍል ነው። ከልጆችም ለገስትሩም ቢደረግ በጣም አሪፍ እንትን ያለው ነው። ለዛ ነው ያው እንደምታዩት ሰፋ ያለ ነው። ደግሞ የምናገኘው ኪችናችንን ነው። ኪችናችንን እንደምታዩት በጣም ስፍት ያለ ቆንጆ የሆነ ቪው ነው ያለው። ናቹራል ላይት ያገኘዋል። በደንብ ቆንጆ ቬንቲሌሽን ይኖረዋል። እሱም ደግሞ ሌላም ደግሞ ለየት የሚያደርገው ነገር ምንድነው የራሱ የሆነ በረንዳ አለው። ያ ማለት ምጣዳችንንም ህናችንንም እዚህ ጋር አድርገን ምንም አይነት ሽታ ወደ ሳሎን አይገባም ማለት ነው። ይሄን ይመስላል ይሄኛው። በተጨማሪም የሰራተኛ ክፍል ወይም ደግሞ ስቶር ማድረግ የምንችላት አንድ ክላስ አለችን። ስቶር እንዴት ነው የምናደርጋቸው? ቆንጆ እይታ ያለው ቆንጆ የሆነ ሰፋ ያለ ስቶር ይኖረናል ማለት ነው። ከዛ በመቀጠል ደግሞ የምናገኘው ምንድነው ኮመን ባዝሩም ነው። ኮመን ባዝሩማችን ችንታ መስላለች። እዚች ጋር እንግዲህ ዋሽንግ ማሽን ማስቀመጥ ይቻላል። የፈለጋችሁትን ነገር ማስቀመጥ ትችላላችሁ።